እሺ አመሰግናለሁ ሰኚ ዳሽውሎ ሲባላለሁ የጨፌ ወጣቶች ለገበያ ህብረት ስራ ማህበር መስራችና ፕሬዝዳንት ነኝ። እንግዲህ እኛ እንደ አረዳዳችን አንደኛ ወጣቶች ነን፣ ሁለተኛ የህብረት ስራ ማህበር ነን። አገር አቀፍ የህብረት ስራ ማህበር እንደመሆናችን መጠን ያሻንን ብቻ ሳይሆን አጠንጥነን አውቀን ለይተን በተረዳነው ልክ ለህዝባችንም ለወጣቶቻችንም በቂና ግንዛቤ ልናደርግ ይገባል የሚል ነገሮች አሉ። ከባህር በር ጋር ተያይዞ በኤርትራና ኢትዮጵያ መካከል ግጭት ይፈጠራል የሚባለው እንዲሁም ደግሞ ከ12ኛ ክፍል ተማሪዎች መውደቅ ጋር ደግሞ ተያይዞ ኢትዮጵያ መንግስት ወታደር ስለሌለው ወታደር ያነሰው ስለሆነ 12ኛ ክፍል በብዛት ያ ሁሉ ሊወርቅ የቻለው የተማሪ በሙሉ ይረገፈው ወጣቱን ወደ ጦር ሜዳ ለማማገድ ነው፣ ወደ ሰራዊት ለማዘመን ነው፣ ወደ ዘመቻ ለማውጣት ነው፣ በጀልማ ወጣትን ለመጠቀም ፈልጎ ነው የሚሉት ትርክቶች አሉ። እኛ በዛ ልክ ግን አንረዳም። ምክንያቱም ሁሉም አጀንዳዎቹ ሁሉ ከሀገር ውጪ የሆነውንም አጀንዳ ወደ ውስጥ አገራችን ከቀያችንም ያለውን ወደ ውስጣችን ከሩቅ አገር ያለውንም ወደ ቀያችን ወደ ሀገራችን ማምጣት የለብንም፣ ማድበስበስ የለበትም። አገር ባህር የሚባለው ወይም ባህር ላይ ያለ በር መውጫ መግባ አንድ ቤት ሲሰራ ግቢው ሲሰራ መውጫ መግባ ከሌለ ዋጋ የለህም። ኢትዮጵያ ራሷ የቻለች አገር ነች፣ ሉዓላዊነት አላት። ሉዓላዊነቷን ደግሞ ልናረጋግጥ የምንችለው አንዱም ባህር በር ሊኖረን ይገባል ማለት ነው። የራሳችን ወደብ የራሳችን የገበያ ማሳለጫ ሊኖረን ይገባል። ሆኖም ግን እያደረግን ነው ወይ አለን ወይ በር አለን ወይ? ነበረን። እርግጥም ከአንድም ሁለት ነበረን፣ ከአንድም ሁለት ሶስት ነበረን። ዛሬ ግን አንድም አልባ ሆነን ስንኖር ከትውልድ ትውልድ ሁሉም ትውልዶች እጅ ጠባቂ መሆን የለበትም። እንደገና ደግሞ አሁን ተስፋ ቆራጭ ሳይሆን ተስፋ ሰናቂ የወጣት መሪ አገሪቷን በሙር እየተመራ ያለበት መሪዎች በሙር የሚመራ ሀገር በትውልድ እየተመራ ያለ አገር ነው። በእኛው እድሜ ዘመን በእኛው ትውልድ ዘመን አሰብ ወደዛ ወደ ኤርትራ የገባችበት ሁኔታና ወደ ባልባ የሆነበት ሁኔታዎች አሉ። አሁን ደግሞ በዚሁ በእኛው ትውልድ ህልና መመለስን በዲፕሎማሲ በሽምግልና በድርድር በክርክር ይሄዳል ማለት ነው። ብሎ ጥጉ የመጨረሻው የሚባለው ኢንተርናሽናል ዋተር ሎ የሚባለው አለ። የዓለም አቀፍ የውሃ ህግ አለ። የዓለም አቀፍ ውሃ ህግ ምን ይላል የሚለው በአባይ ህዳሴ ግድባችን ላይ ትልቅ ትምህርት አግኝታለች ኢትዮጵያ። በአባይ ህዳሴ ግድብ ላይ ትልቅ ትምህርትን አገር አቀፍ ብቻም ሳይሆን ዓለም አቀፍ ለሌሎችም አፍሪካኖች እንኳን ህልውናቸውን እንዴት ማስከበር እንዳለባቸው ፈርጥ ተምሳሌት ሆነን ያለፍንበት ሁኔታ አለን። ስለዚህ አይሆንም፣ አይሳካም፣ ይፈርሳል፣ ይወድማል፣ አባይ ህዳሴ ግድብ በፍጹም አይሞላም፣ አገልግሎት አይሰጥም የሚለው ቀርቶ አሁን እንግዲህ ያው እንደምናውቀው ሁላችንም እንኳን ደስ አላችሁ ባለፈ የክልሎችም የጠቅላይ ሚኒስትራችንም አዲስ ዓመትን ያከበሩበት ማክበሪያ ቦታ አድርጎ አሳልፎ አብስሮታል ማለት ነው። ለኢትዮጵያ ህዝብም ለዓለምም አሳውቆታል ማለት ነው። ስለዚህ እንግዲህ አባይ ህዳሴ ግድብን ከዚህ በፊት ሲሉ የነበሩት እነ ግብጽ ሲሉ የነበሩት እንኳን አይደለም መገደብ በጭልፋ እንኳን መጨለፍ አትችልም ብሎት ነበር። ከአፄ ኃይለ ሥላሴ ጀምሮ ከጃኑ ጀምሮ እስከ ደርግ ድረስ እያስፈራሩ እጃችን ሰብስበን እንድንቀመጥ አድርጎን ነበር። ነገር ግን በ2004 መጋቢት 4 መሰረት ድንጋይ በድፍረት ኢትዮጵያ ራሷን በራሷ ገንብታ መጨረሷን እንደሚያልቅ ብቻም ሳይሆን የራሷን አቅም በራሷ እንደምትጨርስ እንደገና ደግሞ ህዳሴ ግድብ ኃይል መመንጫ ላይ የሚጠቀሙት የጎረቤት አገራቶች በኩላቸውን ደግሞ ኢትዮጵያ የምትፈልገውን ነገር እንደሚጠቀሙበት ሰጥቶ መቀበል የሚባለውን አሁን ክብር ዶክተር ጠቅላይ ሚኒስትራችን አብይ አህመድ እንዳሉት ሁሉ ቀደም ሲል ጠቅላይ ሚኒስትር መለስ ዜናዊ ብሎ የነበረ ጉዳይ ነው።
ዛሬ የተባለ አይደለም። ስለዚህ ያንኑ ትውልድ የጀመረው ነው ትውልድ ነው የሚያስቀጥለው የሚያስፈጽመው። ከዚህ አንፃር ማንኛውም አጎራባች ሀገራችን ቢሆንም ምንም አይነት ገንዘብ የድንቡሎና አክል እንኳን ለአባይ ህዳሴ ግድብ ድጋፍ ያደረገልን የለም። ሁላችንም ቦንድ ገዝተን ነው የገነባን። ራሳችን መሐንዲሱም የኛው በጀቱም የኛው ሁሉም ነገር በእኛው አድርገን ገንቢውም ውሃም የኛው አገሪቷም የኛው ወንዙም በእኛው አገር አድርገን የሰራነው ነው። ስለዚህ በአለን ንብረታችን ላይ በአለን ሀብታችን ላይ በአለን ወንዛችን ላይ እንደፈለግን ደረታችን ነፍተን ተደራድረን ኃይላችንን ኃይል ማመንጫችንን ማካፈልም እንችላለን፣ ማቋደስ እንችላለን። ስናቋደስ ግን የሚገባንን እያገኘን ካልሆነ በስተቀር በከንቱ የሚሰጥበት ምክንያት የለም። ለዚህም ነው ዶክተር አብይ አህመድም ስለ ቀይ ባህርም ለምን አናወራም ነው ያሉት እንጂ ጦርነት አንስተን ለምን ድል አድርገን አናሸንፍም አላሉም። ስለ ጦርነት አንዳችም ቃል እንኳን አልተነፈሱም። ነገር ግን ጦርነት ማለት ምን ማለት ነው? ስለ አባይ ህዳሴ ግድብ እኮ ሳይገደብ በፊት ከዛሬ 80 ዓመት በፊት እንደ እየሰማን እንዳደግነው ሁሉ ከ80 ዓመት በፊት አባይ ህዳሴ ግድብን ለመገደብ ጥረት ያደርጉ እንደነበርና ያለፉ ስርዓቶችም ሁሉ ለመገደብ ጥረት ያደርጉ ነበር። ግን ጊዜን ጠብቆ ትውልድን ጠብቆ ይሄ ትውልድ ራሱ ጀምሮ ራሱ ገንብቶ ራሱ ጨርሶ አሁን ማስተካከያ እናድርግ የፍሬንደሙ ሲካሄድ ትክክለኛ አይደለም ህግን ያልተከተለ ነው። አንዱ አይታችሁ ከሆነ እንቁላል ነው የሚመስለው። አሁን ኤርትራ ወደቡ ያለበት አሰብ ላይ ያለበት አፋር ጠረፍ ላይ ነው ያለ እንደ እንቁላል ወደ ውስጥ ስላሽ ገብቶብን ነው ያለና አንድ እሱ ማስተካከያ ማድረግ አለበት። ሁለተኛ ባለማወቅ ተንኮልም ሊኖርበት ይችላል። በወቅቱ አላሳመነንም፣ ትውልዶችን አላሳመነም። ያላሳመነ የፍሬንደም ነው በወቅቱ የተካሄደ። ስለዚህ አሁን እኛ ሊያሳምነን ይገባል። በዲፕሎማሲም ይሁን በህግም ይሁን በንግግርም ይሁን በድርድርም ልናምንበት ይገባል። ሲጀመር የፍሬንደሙ ሲካሄድ የኤርትራ ድንበር እዚህ ነው የሚለው ከጥንት ጀምሮ አገር አልነበረችም ኤርትራ። ከዛ አመጣጣው ራሱ ህዝቦቿም ሆነ ምድሪቷም ሆነ እንደ ጅቡቲ የሰነበቱትም አይደሉም። ኤርትራ የበቀደሟ እድሜ ነች። በ1991 92 ሬፈረንደም ጠይቃ ተገነጠለች ነች። በጦርነት የተገነጠለች ነች እንጂ ጦርነቱም ራሱ የዛኔ ጦርነቱም ሳይፈለግ ሳይሆን ተፈልጎ ምርጫ የመጀመሪያ ምርጫ አድርጎ ወደ ጦርነት የገቡት ከጦር የወጡት ከጦር ሜዳ የገቡት ከጫካ የወጡት በጦር ብቻ የሚያምኑት ያካሄዱት እንጂ እንዳውኑ በእስክሪብቶና በወረቀት በንግግርና ምክክር በድርድር የመጨረሻን ድርድር የሚያደርጉት የሚያምን ትውልድ ቢሆን ኖሮ ፊደል ቀራሽ ትውልድ ቢሆን ኖሮ እንደዛ አይነት ደም መፋሰስ ውስጥ ባልገባ የማይደርቅ ቁስል ባልተቆሳሰል ነበር። አሁን ግን ከ5 ዓመት በኋላ እርቅ ተፈጽሟል፣ ሰላም ሆኗል፣ ህዝብ ለህዝብ መገናኘት ጀምሯል። ስለዚህ መበልጸግ ካለብን በጋራ መበልጸግ አለብን። መጠቀም ካለብን የጋራ መሬት በጋራ የጋራ በር ማውጫ መግባ በር መበጀት አለብን። አንድነት ማለትም ያ ነው። መታረቅ ከተባለ የጋራን ጥቅም ማስከበር፣ የጋራን ጥቅም ማረጋገጥ፣ የጋራን ወንዝ በጋራ ወደብን ሲኖረን ነው እንጂ አንዱ በአንዱ ጥገኝነት ኮሎናይዝድ ሆኖ የሚኖርበት ምክንያት የለም። በር ተዘግቶበት ለምኖ አስወጣኝ አታስወጣኝ እያለ እየተለማመጠ ቀረጥና እንትን መክፈል የለበትም። ስለዚህ ወደብ ያስፈልገናል። እንግዲህ አሰብ ላይ አይሆንም ብሎ ወደ ኋላ የመንሸራተቱ ሐሳብ ሲመጣ እግዚአብሔር ይመስገን የኢትዮጵያ አምላክ ትልቅ ነው። መሪያችንንም ፈጣሪ እየረዳናል። ሶማሌላንድም የሰጡት ምላሽ ሰምታችኋል። ጅቡቲ የሰጠችው ምላሽ ሰምታችኋል። እንደገና ደግሞ ቻይና ራሷ የሰጠችን ምላሽ አለ። ሶቪየት ህብረቶች ራሳቸው የሰጡት፣ ኤዥያዎች የሰጡን ምላሾች፣ አፍሪካ ላይ ያሉት አጎራባቾቻችን ድሮም መልካማችን ሰላማችን የሚፈልጉት፣ አንድነታችን የሚፈልጉት፣ እድገታችን የሚፈልጉት ኢትዮጵያውያኖች ሆነን እንድንኖር እውነተኛ ኢትዮጵያኖች እንድንሆን የጋራ ማንነት የጋራ ደም ትስስር እንዳለን የገለጸች ጅቡቲም ሶማሌላንድም ቤተኛ መሆኗን የምትገልጽበት ከጎረቤት ጋር መጨቃጨቅ መለመን ለኢትዮጵያ አይበጃትም። ስለዚህ ብሎ ሰጥቷል። በራሳችን ሳንጠይቃቸው ለዛውም ሰጥቶናል። ስለዚህ በአየር ላይ ምላሽ የሚሰጠን አገር እያለ ለምነን የምናገኝበት አገርን የምንለምንበት ምክንያት የለንም። ስለዚህ በተቻለ መጠን
በዛ ልክ ነው መሄድ ያለብን። ድሮም ወደን ሳይሆን ተገደን የተለያየን ህዝቦች ነን፣ የተጋመርን ህዝቦች ነን። ኤርትራውያኖችና ኢትዮጵያኖች ህዝቡ እንደ ህዝብ አንድ ነው። ምንም አይነት ግጭት የለም። የፖለቲካ ኤል ነው እንጂ የፖለቲካ ኤሊት ካልተጣላ በስተቀር የፖለቲካ ፍጆታ የፖለቲካ አጀንዳ ካላፋጃ በስተቀር ህዝብ በህዝቡ ኢትዮጵያ ውስጥ ያሉት አብዛኛው የደርግ ሰራዊት የነበሩት በአስመራ ካምፕ የነበሩት በሙሉ አብዛኛው የደርግ ወታደሮች የነበሩት ሚስቶቻቸውን ይዞት ነው የመጡት። ዛሬም ያሉት ኦሮሚያ ውስጥ ብትል አዲስ አበባ ውስጥ ብትል አብዛኛው የኤርትራኖች ልጆች አሉ። በእናታቸው ኤርትራዊ በአባታቸው ኦሮሞ የሆኑት በአባታቸው ኢትዮጵያዊ በእናታቸው ኤርትራዊ ብሎ ያሉት አሉ። ስለዚህ ኤርትራ ጨክኖ ኢሳያስ ወዳላ ተንሸራቶ ክደት ቢፈጽም እና እንብብል ከሀገር ውስጥም አንዳንድ የውስጣዊ ቫንዳዎች በርታ አትስጥ እጅን አድርቅ እጅን በአጃክስ ታጠብ በጓንት ተላበስ ኢትዮጵያን እንዳትጨብጣት በእርጥብ እጅ በንጹህ እጅ ብሎ የሚፈክሩት ሁሉ ጊዜ አጀንዳን እየለዩ ሁሉ ጊዜ ኢትዮጵያዊ ቋንቋ ያወሩ ኢትዮጵያ እያሉ ነገር ግን ጸረ ኢትዮጵያኖች የኢትዮጵያ ጠላት ጋር የሚሰለፉት ጸረ ህዝባችን ጸረ ሀገራችን የሆኑት እድገታችንን የሚመቀኙት ሁሉ ጊዜ ከበሮ ደላቂዎች ምናልባት ላይ የተሳካላቸው ይመስላቸዋል። ነገር ግን አይሳካላቸውም። በነገራችን ላይ ወንጌል ላይ ያስቀምጣል መጽሐፍ ቅዱስ ላይ ትንቢተ ኢሳይያስ 19:22 ላይ ብታነቡት ይሄ ዘመን አንደኛ የአባይ ህዳሴ ግድቡ በዚህ ትውልድ ዘመን ተገንብቶ ተገድቦ እንደሚያልቅ ይገልጻል። ሁለተኛ ይሄ መሪ አሁን ስልጣን ላይ ያለ መሪ እንደሚቀመጥ በግልጽ ያስቀምጣል። ሌላው ቀይ ባህር ብቻ ሳይሆን ምዕራባውያኖቹ ሁሉ እጃቸውን ወደ ኢትዮጵያ እንደሚዘረጉ ጥገኝነት ወደ ኢትዮጵያ እንደሚመጡ አሁን ኢትዮጵያ ወርቃለች ጠፍታለች የሚሉት ሁሉ የቅዠት እንጀራ እየተበላ እየተወራ ነው እንጂ በምንም ታምር መጽሐፍ ቅዱስ እንደዛ አላስቀመጠም። መጽሐፍ ቅዱስ የሚለው በዚህ ዘመን በስተመጨረሻ ዘመናት ኢትዮጵያ ህዳሴ ግድብ እንደሚገደብ በግብጽ ወንዝ ዳርቻ የተተከሉት ተክሎች ሁሉ ይተላሉ ይላል። ተክል ሁሉ አለቶች ሁሉ ይተላሉ ይጣፋሉ ይላል። በዚህ ልክም መረዳት መቻል አለብን ማለት ነው። አልሲሲ ወታደር ነው። አባይ ህዳሴ ግድብ ተጀምሯል አልቋል። ስለዚህ እኔ ውሸታም አይደለሁም ማለት ነው። ለምንድን ነው ውሸታም ያልሆንኩበት ምክንያት የማይዋሽ መጽሐፍ ቅዱስን ስለ አነበብኩኝ እኔም ከመጽሐፍ ቅዱስና አሁን ካለንበት ነባራዊ ሁኔታና አሁን ወቅታዊ ሁኔታ ያለንበት ሁኔታ እየተደረገ ያለ እየተከሰተ እየተፈጸመ ያለ ነገሮችን ስንመለከት ነጮች ስለኛ ገና ይፋጃሉ፣ እርስ በርስ ይጣላሉ፣ አይስማሙም። በኢትዮጵያ ላይ የሚነሱት ሁሉ ይጣላሉ፣ አይዋደዱም። በኢትዮጵያ መንግስት ፊት ለትችት እንኳን አይደለም ለሙግት አይደለም ለጦርነት ለትችት እንኳን የቆመ ብን ብሎ እንደ አመድ እንደሚጠፋ ሁሉ ይታወቃል ይሄ ማለት ነው። ስለዚህ እኛ ምርጥ ኢትዮጵያኖች መሆን ያለብን ማድረግ ያለብን በጎሳ በብሔር በነገድ በሃይማኖት በፓርቲ በፖለቲካ አመለካከት በኢኮኖሚ እጦትና ግኝት በቅጥነትና በውፍረት መካከል በሙርና በተማሩና ባልተማሩ መካከል በሽማግሌ በወጣት በወንድ በሴት በጾታ ሳንለያይ በእድሜያችን በሁሉም ነገር በእውቀታችን ሳንለያይ እኩል ሆነን አብረን ሆነን በአሁን ጊዜ ላይ አብረን እጅ ላይ እጅ ተያይዘን የጋራ ጠላታችን የሆነ ድህነትን የምናስወግድበት ነው። ወቅቶች ጊዜዎች ዘመን ትርክቶች እውነትም ይሁኑ ውሸትም ታሪኮች ሁሉ ጊዜ ሰዎችን እያባላ እያነታረካ ያስቀጥላል። ኤርትራኖችም እምነት የሚያጡንና ለኛ ክፍት የማይሆኑበት ግልጽ ሆኖ ከኛ ጋር የማይተባበሩበት ምክንያት ብለን የምንለው ያን ተሽጦ ቆሜ ጠብቀኝ መሳሪያ ይዞ መጥቶ እዚህ በዚህ እንደምታወቀው በአኖሌ ጂሌ ላይ በጨለንቆ ላይ በተለያየ አካባቢ ላይ በአማራ ክልል በጎጃም ቡሬ ላይ በሞጣ ላይ ደጀን ላይ በተፈጸሙት በአሲድ እስከ መመታት ድረስ የተደረሰው ደቡቡም
አዲያን ብትወስደው አርባ ምንጭን ብትወስደው ወላይታን ብትወስደው ምዕራብ ደቡብ ኢትዮጵያ ቤንች ሸኮን ብትወስደው በዛን ጊዜ ኤርትራኖች እኛ ተሽጠን ነው ያ ሁሉ ኢትዮጵያን እርስ በርሳቸውን ኮሎናይዝድ መንፈስ ያለባቸው የኮሎናይዝድ ጥማትና የበላይነትን ይዞ ከምዕራባውያኖች የመጡት ኃይል እኛን ሽጦን ነው የሚል ነገሮች ትርክት አላቸው። ከዛ አንፃር ጥላቻ እንዳላቸው ታሪክ ያስቀምጣል። ነገር ግን እኛ ከዛ አንፃር ሳይሆን ያኔ የነበሩ ትውልድ በዛን ጊዜ ጨርሶ አልፏል በራሱ ምዕራፍ ላይ። አሁን ያለ ምዕራፍ ግን በስትክክል ዋጋ ሊያስከፍለን አይገባም። በእነኛ ታሪክ በእነኛ ትርክት እኛ የሚገባን የሚጠበቅብን ኒው ጀነሬሽንና አዲስ ትውልድንና አዲስ ስራ ሰርተን አዲስ አመለካከት ይዘን አንድነትን ይዘን መሄዱ የሚጠቅመንን መምረጥ ግድልናል። አፍሪካዊ አስተሳሰብ ይዘን መሄድ አለብን። ኢቭን ኢትዮጵያዊ አስተሳሰብ እንኳን ባንይዝ ከኤርትራ ጋር ተደምረን አፍሪካዊ ጎረቤታዊነትን ይዘን ህብረ ብሔራዊነትን ባንይዝ እንኳን አህጉራዊነትን ይዘን መሄድ እንችላለን። አሁን ለምሳሌ ኬሚካል ማዳበሪያ አርሶ አደሮቻችን የኢትዮጵያ አርሶ አደሮች ማዳበሪያን ሁሉ ጊዜ የአፈር ማዳበሪያን በየአመት ይሰቃያል። አርሶ አደሩ ጸረ አረም ይሰቃያል። ከውጭ ነው የሚመጣው። እኛ ሀገር በቴክኖሎጂ ያልበቃንበት በፋብሪኬት በፕሮዳክት የተለያየ አሲዶችን ለማምረት እንኳን የማንችልበት ምክንያት አንደኛ ቀረጥ አንችልም፣ ታክሲ ቀረጥ አንችልም፣ የኮቴ አንችልም፣ የባህር ትራንስፖርትን አንችልም። ባለሀብቶቻችን እንኳን ባለሀብት ነው ቢባል በኢትዮጵያ ገንዘብ ባለሀብት ሊባል አይችልም። እዛ ጋር ሲሄድ ወገቡ ይንቀጠቀጣል፣ ኬሱ ይራወቀጣል፣ መንግስታችንም ህልውናው ይነካል። ማፈራንን እያፈርን ነው የመጣን፣ እየተሸማቀቅን ነው የመጣን። ለመስራት በጣም ልብ አለ፣ ኦኔ አለ፣ ተነሳሽነት አለ፣ ሞራል አለ። ነገር ግን ተሻግረን ለማሰብ የሚገድበን ብራችንን ተመልከት፣ ገንዘባችንን እንኳን ተመልከት። ድሮ ባለ አንድ ብር በወረቀት ልክ ነበር የሚቆጠረው፣ አሁን በሳንቲም ልክ ነው የሚቆጠረው። እነሱ ግን ወደዛ ሲሄዱ እኛ ወደዚሁ ስንተሻሽ ወደ ታች ስንመለስ ምን ያህል ነው? ስለዚህ ይሄ መኖርም አይደለም ማለት ነው። የኛ ብር ለነሱ ሳንቲም ነች። አንድ ዶላር ዛሬ ላይ በጥቁር ገበያ ላይ 130 125 ብር 140 ብር እየገባ ባለበት ሁኔታ ላይ በህጋዊነት ስንት ብር ነው? አንድ ዶላር ማለት አንድ ብር ነች በእነሱ። በእኛ ግን ስንት ብር ነው መነዝራውና ስለዚህ ወጪው ኪሳራው እጅግ በጣም የኢትዮጵያ በጀት የሚራቀጣው አብዛኛው በቀይ ባህር ላይ የምናወጣው እንደ አንድ ምርት ታዞ መጥቶ ጠረፍ ላይ እኮ ቢያንስ ለአንድ አመት ነው ኮንቴነር ወረፋ ይዞ አመት ቆይቶ በአመት እንኳን የማይገባለት አለ እኮ። በኬንያ ዛሬ የምታዝ ከሆነ ዘንድሮ 2016 የምታዝ ከሆነ እንደምንም ብለህ ጠንካራ ከሆንክ ሰው ካለ ሀብታም ከሆንክ ወይም የሆነ አቅም ጥግ ከሆነ ዲፕሎማቲክ ከሆንክ የዛሬ አመት ሊደርስልህ ይችላል። ካልሆነ የዛሬ 2 አመት በኬንያ ይደርስልኛል ብለህ ፕሮሰስ አድርገህ ሁሉንም ጨርሰህ ከፋፍለህ ወደብ ላይ ተቀምጦልህ ጠረፍ ላይ ቁጭ ብሎ ጠረፍ ላይ ያለ ብለህ ላማለኝ በሰማይ ወተቷንም አላይ መኪናዋን እየጠበቅ አንተ ራስህ ከዚህ ዓለም ላይ በሞት ትሄዳለህ ማለት ነው። ይሄን ሁሉ ሰብአዊ ህልውናን የሚጎዳ ችግር ነበረው ማለት ነው። ስለዚህ አሁን ላይ ግን ግብርናውንም አንድ የያዘው በተለይ የዋጋ ንረትም እንዲከሰት እና የማዳበሪያ ጋር ተያይዞ ያሉ ጫናዎች እንዲመጣ ያደረገው የወደብ ጉዳይ ነው ማለት እንችላለን። የአንበሳ ድርሻ ያለው የወደብ ጉዳይ ነው። የአንበሳ ድርሻ ያለው ለምንድን ነው? የአንበሳ ድርሻ ያለበት ምክንያት ለምሳሌ አሁን ግንቦት ሰኔ 2016 እርሻ ለሚጀመረው ግብርና ሚኒስትር መስከረም ነው ክፍያ የፈጸመው። ለምን እንደዚህም ራሱ ክፍያ ፈጽሞ ወደብ ላይ መጥቶለት ራሱ ደርሶ ከገባለትም ይሰየው
ላይገባለትና ላይደርስለትም ይችላል። ይሄ አንዱ የህልና ስብራት አይደለም? የቅስም መሸማቀቅ አይደለም? ሌላው ማናችንም ነገር ኢትዮጵያ ማአት ከአገር ውስጥ ወደ ውጭ ሀገር ኤክስፖርት ማድረግ የምትችል ማአት ተፈጥሯዊ ሰው ሰራሽ ሀብቶች አሏት። ብዙ መንግስታዊ ያልሆነ በፔልሲም በኮኦፐሬቲቭም በሼር ካምፓኒዎችም የሚሰሩት ዘርፈ ብዙ ኢነርጂዎች አሉን። ነገር ግን እንዴት አድርገን በየትኛው በር ነው የምትወጣው? በየትኛው በር እንወጣለን? አንችልም። ያ እጅግ በጣም ሞራል ሰባሪና አብዛኞቻችን ወደ ስደት የሚመርጡበት ምክንያቱም መስራት የሚችሉት ነገሮች እያሉ መሰራት የሚገባቸው ነገሮች ብዙ እያሉ የት እንደሚሰሩ እንዴት እንደሚሰሩ ቤት በኩል እንደሚያሻግሩ ለምሳሌ ብትወስድ እኛ ቡና ላይ መስራት እንፈልጋለን፣ ኤክስፖርት ኢምፖርት ማድረግ እንፈልጋለን። ነገር ግን የዚሁ ፍራቻ ሊያስገባን አይችልም። በኢንቨስትመንት ብዙ ስራ መሰራት ይቻላል። የግንባታ እቃዎችን አሁን ለምሳሌ አንድ ቤት ቤርጋ አዘህ ባለ 16 ፌሮም ይሁን ባለ 8 ፌሮም ይሁን ከውጭ የሚገባው ተገዝቶ ከሚመጣበት ዋጋ ይልቅ ወደብ ላይ ቀረጥ የምትቀርጠው ይበልጣል። ወደ ሀገር ውስጥም ከገባ በኋላ በጉምሩክ ደግሞ የምትከብረው ግብር አለ፣ ቀረጥ አለ። በሀገር ውስጥም ስትገባ እዛ ትቀርጣለህ፣ እዚህም ትቀርጣለህ። ሁለቱም ላይ ስትቀርጥ በዶላር ነው የሚቀርጠው ከውጭ የሚመጣ ስለሆነ። ስለዚህ ከምትገዛበት ዋጋ 5 እጅ እጥፍ ብልጫ አለው። ይሄ ጉዳት ነው። እንቅፋት ሆኗል ብለን ልንልና ልንደመድም እንችላለን ወይ? ከ75% በላይ ጉዳቱ የወደብ ማጣታችን ጉዳይ ነው። ከ175% 25% አገራችን ውስጥ የምንፈጥራቸው ራሳችን የምንፈጥራቸው በዛችንኑ ትልቁ ዳ ከትንሹ ዳ ይበልጣል እንደሚባለው ትላልቆች ዳዎች በትናንሽ ዳዎች ላይ የሚፈጥሩት ተጽዕኖ ሊሆን ይችላል እንጂ ጉዳቱን ግን የአንበሳን ድርሻ የሚይዘው የወደብ እጦታችን የቀይ ባህር በገዛ እጃችን አንድ አባባል አለ። በገዛ እጅ ዳ መግባት ውሽማ ሲገርፍ የባል እርቅ መግባት የሚባል ነገር አለ። በገዛ እጃችን አሳልፈን ሰጠን። አሁን ደግሞ ስጥ አትስጥ ተባብረን አልተባበረን ለመና ላይ ስንለምን አብሮ ለምኖ እኛ ስንለምን አብሮ መለመን የሚገባው ከመለመኑት ጋር መሃላችን ላይ ደላላ ሆኖ ያሳጠናል። ያኛው ድሮም አውቋል፣ ኮርኩሮንም ይሁን አታሎንም ተቀብሎናል። ነገር ግን ከተቀበለን ጋር አቀባባይ ሆኖ ቆሞ መደነሳችሁ ህርቅ መግባታችሁ እጅግ በጣም የኢትዮጵያ በዓል በጣም በዝቷል ማለት ነው። የኢትዮጵያ በዓሎች ብለን ብንል ነው የሚሻለው። ኢትዮጵያ ማአት በዓል አላት። ማአት አዋቂ አላዋቂ ሳሚ ንፍጥ ለቅላቂ የሚባል ነገር አለና ኢትዮጵያን በቂጡ ማያቋት ሁሉ ጊዜ ይኮንኑዋታል። ኢትዮጵያ ሌላ ጊዜ አለ ኢትዮጵያ የለንም ይላሉ። ሌላ ጊዜ ደግሞ ጠላት የጋራችን ጠላት ሲነሳ ኢትዮጵያ በአፍጥሟ ትደፋ ብሎ ደግሞ ይረግመዋታል። ይሄ ደግሞ ትክክል አይደለምና ጎራ ያለያ ጠላት እጅግ በጣም ያስቸገረ ያለበት ሁኔታ አለ። ስለዚህ ወደብን በማጣታችን የባህር በር በማጣታችን መነጋገር አለብን። በእኛ እንኳን አለ ክብር ጠቅላይ ሚኒስትራችን ሰምታችሁ ከሆነ በእኔ እንኳን በእኛ በዚህ ትውልድ እንኳን ባይመለስናል ባናገኝ እንኳን አለ በትውልዳችን እንዲመለስ ሐሳቡን ማንሸራሸር ላይ ግን ንግግርን ግን እንጀምር እስኪ። ለምን ትፈራላችሁ? በቀያችን ውስጥ ያለውን አባይ ህዳሴ ግድብን እንዳንገድብ ሩቅ አገር ሆኖ እኛን ሲከራከሩን በእኛ ውሃ ሲነጋገሩ የዓለም መንግስታቶችን መደራደሪያ አድርጎ ሲያስገቡብን አልፈሩንም አለ፣ አላፈሩም አለ፣ አልሰጉም አለ። እኛ ግን ለምን ደህንነትን በራሳችን ላይ አጽንተን ስጋታችን ፍርሃታችን ደካማ ጎናችን ለምን አጽንተን እንቀመጣለን? ንግግር እንጀምር። ንግግር ስንጀምር ማንሸራሸር ይመጣል።
ከዛም በኋላ መከራከር ይመጣል ከዛ በኋላ መደራደር ይመጣል ከዛ በኋላ ወደ ሀገር ዓለም አቀፍ ህግ ይወስደናል አለበር አንድ ሀገር ለዋልነቱ ተከብሯል ሊባል የሚችል ከሆነ የዓለም መንግስታቶች ይፋረዱናሉ ስለዚህ ፍርዱ ይፈጥናል እንደ ድሮ አይደለም ብሎ ጀመሩ እግዚአብሔር ይመስገን በቅርብ ጊዜ ውስጥ ደግሞ እናያለን ማለት ነው ለምቀኞቻችንም ለሟርተኞቻችንም ለደላሎቻችንም ለጠሌዎቻችንም ምናበሰርትበት ጊዜው ቅርብ ነው ማለት ስለዚህ ጉዳታችን ያበቃል አንጎዳም ከዚህ በኋላ አንደኛ የቤት ውስጥ የምግብ ፍጆታን በዋንነት ያቃልልናል ይሄን በየስል ሽሮና ጤፍ ቲማቲምና ሽንኩርት በቀይ ባር ይገባልናል ማለት አይደለም ነገር ግን ቢያንስ ዘይትና ስኳርን የሚያመርተውን ማሽን እንደ ልብ ልናስገባ እንችላለን ዘይትና ስኳር እንዲሁም ሌሎች ፓስታ መኮሮኒ ሩዝ በእኛ አገር አቅም ባሁን ወቅት ላይ ማምራት ማንችላውን ነገሮችን ለጊዜው ለማስገባት እጅግ በጣም በር ይከፍታል እንዲሁም የውጭ ፍርኖ ዱቄትን የምናስገባበትን መንገዶች ይከፍታል ከሁሉም በላይ ደግሞ አገራችን አልተገነባችም ግንባታ ውስጥ ለመግባት ሞራልና የሚገነባበት ግብአቶች የሉንም ለምሳሌ እንደ ቤርጋ አይነቶቹ ቆርቆሮ ምስማር ብረታ ብረት ላሜራዎቹ የተለያዩ ኤፈርት ወይም መከላከያ ኢንጂነሪንግ የሚያመርታቸው እንኳን የብሾፍቱ መከላከያ ኢንጂነሪንግ ኤፈርቱ የሚያመርታው ቢሆንም እንኳን እሱም ውስን ነች እዛው ለራሱ ተቋሙ ካልሆነ በስተቀር ለአገር አቀፍ ማድረግ አይችልም ሌላው አገራችን አስፓልቱም መንገድ የሚሰራበት የቴክኖሎጂ ማርኬቲንጉን ኦንላይን ማድረጉ ላይ እንደገና ደግሞ የሥራ እጦት ይቀርፋል የሰው ልጅ ድሮ ሲያረግዝ ወይም ሲያስረግዝ ይደሰታል አሁን ለማስረገዝም ለማርገዝም ይፈራል ምን አበላዋለሁ የሚል ነገሮች አላቸው ከነ ምናምኑ ግን ከነጣጣው ይወልዳል ማለት ነው የሰው ልጅ ስለዚህ ያኔ ንጹህ አእምሮ ያለው በንጹህ አእምሮ ንጹህ ትውልድ ይወለዳል ያድጋል በጥሩ ኢኮኖሚ ውስጥ የሚሳለጥ አንደኛ ሌላው ከመኖሪያ ቤት እጦት ጋር ለመላቀቅ ዘመናዊ ተሰካኪ መኖሪያ ቤቶች የኮንስትራክሽን እቃዎችን ንብረቶችን አሁን በአገራችን ሰፊው በጀት የሚይዘው ሁለት ነገር ነው አንደኛ የኮንስትራክሽን ሴክተሩ ነው የሚይዘው የኮንስትራክሽን ሴክተሩ ከፍተኛውን በጀት ነው የሚይዘው ሁለተኛ የቡና ገበያ ነው የቡና ገበያ ለሀገራችን እጅግ በጣም የጀርባ አጥንት ተብሎ ያለ ነው ነገር ግን የሀገራችን ቡና በአለም መወዳደር አልቻለም ለምን ወደብ ላይ ሄዶ 6 ወር 5 ወር 7 ወር ተቀምጦ ነው የሚሻገረው የዓለም ገበያ መወዳደሪያው ደግሞ በቀን ለምን ዓለም ግሎባላይዜሽን ስለሆነች ዓለም ወደ አንድ መንደር ስለ ተቀራረበች ሁሉ ጊዜ ገበያው ይሳለጣል ያ በዓለም ሆኖ እጅግ በጣም የሀገራችን ኢኮኖሚ መዳከሙ ከፍተኛ ሚና ሁለት ሌላው ምርት ዘር ልዩ ምርት ዘር የግብርና ምርት ዘሮች ከውጭና ከሀገር ውስጥ የሚዳቀሉት ነገሮች ይመጣሉ የዜጎቻችን ቀይ ባር ላይ ብቻ መስራት ሳይሆን ጀልባ ላይ የሚሰሩት መርከብ ላይ የሚሰሩት ባህር ትራንስፖርታችን በጣም ይሳለጣል አሁን ባህር ትራንስፖርታችን ራሱ ይሄን አክል መቋቋም ራሱ የለም ተቋቁሞም የለም ይነሳል ይታደሳል ማለት ነው
ባህር ትራንስፖርት የባህር ትራንስፖርት ሚኒስትር እኮ አሁን ባህር በር ስላለን አይደለም እኮ ባህር ትራንስፖርት ሚኒስትር የተቋቋመው ድሮ ስለነበረ ነው። ስለዚህ ዛሬ ላይ እሱ ከታደሰ ብዙ ወጣቶች ተምሮ የሚቀመጡት ሁሉ ስራ አጥነቱ ይላቀቃል፣ በተማረ ሁኔታ ይመራል። የሀገሪቷ የኢኮኖሚያችን ብቻ ሳይሆን የግብር ከፋይነታችን አመኔታ ይጨምራል። ለምን ሰው በዛ በኩል ወጪዎቹ የተለያየ ግብር የሀገር ውስጥ ግብር ለመክፈል አይሳቀቅም፣ ሌባ ይጠፋል፣ ውሸታም ይጠፋል። የውሸት ሪፖርት ዶሴን አሳብጦ ዜሮ ሪፖርት የሚያደርገው ለገቢዎች ሪፖርት የሚያደርገው ሁሉ ይቆማል ማለት ነው። ቫት ከፋይ ይበዛል ማለት ነው። በአመኔታ በራሱ ጊዜ እየተቆረቆረ ይከፍላል። አንድ ሌላው ለእርስ በርሳችን ይሄ የምንፋጀው ነገሮቹ ሁሉ ይቆሙና ፍቅር ይመጣል። ፍቅርን በዛ በወደብ ነው የሚመጣው። ለምን የጋራችን መጠቀሚያ በራለን። አሁን በዚህ ነው በዛ ነው ይሄ ነው የኔ ነው ይሄ የኔ ነው ያንተ ነው ያንተ ይሄ አይደለም ያ ነበር ስለዚህ አሁን ያንተ አይደለም የሚባለው ህልናን የሚያሳጣጣ ነገሮች ሁሉ ይቆማሉ። ያኔ ወደ ጋራችን አጀንዳ ነው የምንዞረው ማለት ነው። ስለዚህ እጅግ በጣም ፋይዳው ጥቅሜታው ከምናጣው በላይ አሁን ከምንለፋው ኢቭን የመጨረሻው አይሆንም ብሎ ሁሉም እንብብሉንና ጦርነቱን ካም ይገባ ቢባል ጦርነት ብንገባ ራሱ የዓለም ጦርም መንግስታትም ዩኤንም ሆነ ሁሉም ከኛ ጋር እንደሚቆሙ እምነት አለን። ለምን ከእውነት ጋር ሊቆሙ የሚችሉት ኃይሎች ስላሉ ከማህበራችን ራዕይ ጋር የሚያዝ ነው። ቀጥታ የማህበራችን ራዕይ መነሻ ኢትዮጵያ መድረሻ ዓለም አቀፍ ጠረፍ ብለን ነው የተነሳን። ስለዚህ እኛ በዓለም ደረጃ ለመወዳደር የግድ ባህር በር መኖር አለበት። ዘርፈ ብዙ የኢንቨስትመንት ስራዎችን ሪዞርት ኢኮ የሚባለው ጨፌ ኢኮ ሪዞርት የሚባለውን ጀምረናል። ጨፌ ኢኮ ሪዞርት ወደ 10 ሄክታር ላይ የምንገነባ ነው። ለዛም ጭምር ፈጣሪ ከራያችን ጋር እንዳለ ያወቅነው የዚህ ጉዳይ መፍትሄ ሐሳቡ መነሳትም ነው። ሁለተኛ መፍትሄው ወዳውኑ መገኘቱም መልካም ነው ብለን ነው የምናምነው። ፈጣሪ ራያችንም ሲያሳካ ነው። ሲቀጥል ማህበራችን ድሮም ራሱ እንደዚህ ተወዶም እንግዲህ አገልግሎታችን በጣም ለህዝባችን ማህበረሰባችን ምስክርነት የሚሰጥበትና በከተማ ደረጃ ምስክርነት የሚሰጠን ነው። ይሄ ቢሆን ደግሞ የባህር በር ቢኖረን ደግሞ እበልጥ ከዚህ በበለጠ 3 ነገርን እንፈጽማለን። አንደኛ ዘመናዊነታችን የቤት ለቤት ግልጋሎትን ከዚህ በፊት ከምናደርገው በዓላትን ጠብቀን ቤት ለቤት ግልጋሎት የምናደርገው የነበረው የዴሊቨሪን ሰርፕራይዚንግን ጭምር እናደርገው የነበረው መደበኛ የግብአትና የቤት ውስጥ አስቤዛ ፍጆታን የምናቀርብ ይሆናል። ሌላው ሁለተኛው እጅግ በጣም ከማህበሩ ራዕይ ከመኖሪያ ቤቱ ግንባታ ጋር ተያይዞ በአፋጣኝ በየ20 ዓመት ከቦታ ወደ ቦታ የሚንቀሳቀስ ተገጣጣሚ መኖሪያ ቤቶችን እጥፍ ወደ 3-4 እጥፍ ብልጫ እያሳደግ ምን ገነባ ይሆናል የምንሄድም ይሆናል። ብዙሃኖቹ ከተለያዩ ከግላዊ ችግርም ከአገራዊ ችግርም እንድንላቀቅና በስነ ልቦና ግንባታ ላይም እጅግ በጣም ለመስራት ቴክኖሎጂ ላይ የተንተረሰ ዓለም አቀፍ ምሁራኖችን በማቅረብ ዓለም አቀፍ ንግዳችንን እያሳለጥን አብዛኛውን ከ150,000 በላይ በአመት ቢያንስ ከ150,000 በላይ ነጋዴ ወጣትን ኢኮኖሚካል የሆነ ኮመርሻል የሆነ ወጣቶችን እያፈራን እያሰለጠን እያበቃ ነው። አንድ ወታደር ወደ ጦር ሜዳ ሲሄድ ጥጥቅ ካልተሟላለት ከቤቱ ባይወጣና ከካምፕም ባይወጣ ይሻለዋል። እኛም የትኛውም ወጣት መታጠቅ ያለበት ዕውቀትን፣ ግንዛቤን፣ የኢኮኖሚ ሂሳብን፣ አንድነትን፣ ፍቅርን ነው። ይህንን ጥጥቅ በደንብ አድርገን ጸርሰን ሞልተን አሟልተንለት አጠናክረነው የምንሰዳው ይሆናል ማለት ነው። የምንልከው ይሆናል፣ የምናሰራጭ ይሆናል። ሁሉም ወጣቶቹ ሰርቫይቨር አድርጎ እጅግ በጣም በአዲስ መልክ
ታድሶ እንዲንቀሳቀስ የምናደርግ ይሆናል ማለት ነው። ስለዚህ ይሄ ቢሳካ ማህበራችን እጅግ ልዩ ነው የሚያደርገው። ሌላው የአገር ሰላም ምክክር የሚባለው የአገር ሰላም ምክክር ኮሚሽን የሚባለው የአገር ወጣቶች ሰላም ምክክር ኮሚሽን የሚለውን በቀጥታ በተዘዋዋሪ ሳይሆን በቀጥታ ወጣቶች ክልል ለክልል ትስስር በማድረግ ሁሉንም ክልሎችና ዞኖቹንም ሁሉም ወረዳዎችም ጭምር ተሞክሮን ከታች ከቀበሌ ጀምሮ እስከ ላይ ድረስ የሚመጡበትን በአፋጣኝ ጎዳና ማስተማሪያ የኦንላይን ሚዲያኖችን እያሰፋን አንድነትን እየፈጠር ሁሉንም በነገድ በጎሳ በብሔር በሃይማኖት ሳንከፋፍል ሁሉንም በአንድነት በተባበረ ክንድ የጋራ ጠላት የሆነውን ደህንነትን እንዲቀብር ለማድረግ እጅግ በጣም ወደ ስራና የሰው ልጅ ስራ ካለው ጊዜ የለውም። ጊዜ ከሌለው አይቀመጥም። ካልተቀመጠ ጥላቻን አይሰብክም። ጥላቻን ካልሰበከ ደምን አያፋስስም። ደም ካላፋሰሰ አያገዳድልም። ሰይጣንም ብዙ ስራውን ይፈታል ማለት ነው። ስለዚህ ስራቱ ሰይጣን ይሆናል። እኛ እነኚህ ሶስቱን አራቱን በደንብ ለመስራት የቀይ ባህሩ ወይም ወደ ባህር በሩ መቻቻቱ እጅግ በጣም ሁለንተናዊ ለውጥን ያመጣል ብዬ ነው የማምነው እንደኔ ማለት ነው። መላው የኢትዮጵያ ህዝቦች ብሔር ብሔረሰቦች በየአካባቢው በየክልሉ በየከተማው በየቤት በየገስታውስ ተከራይቶ ተቀምጦ ቁጭ ብሎ በጎፈንድ የሚተዳደሩት ጎፈንድን እያስተባበሩ ኮሚኒቲን እያደራጁ ቲክቶከሮችን አደራጅቶ የሚሄዱት በሙሉ ቲክቶከሮቹንም ጎፈንዱንም የተከራየነውን ገስታውስ ላይ ምክክር የምናደርገውንም የምንሄድበትና እያደረግን ያለነው በየሚዲያ ላይ እያተካሄደ ያለ ንትርኩን ወደ አንድነት አምጥተን ንትርኩን ለጊዜው አጀንዳውን ዘግተን በጋራ አብረን ቆመን አለን የምንለው በእኛ ትውልድ በእኛው ትግል ውጤት ለውጥ የመጣውን ለውጥ መሬት ለማስነካት አዲስ ትውልድ ነንና በአዲስ አስተሳሰብ በአዲስ እሳቤ በእኩልነት በፍቅር በጋራ ሆነን ከጥላቻ መንገድ ወደ ፍቅር ከመለያየት ወደ አንድነት ከመከፋፈል ወደ መደማመር ወደ መባዛት ከማነስ ይልቅ ወደ መብዛት እንዲመጡ እንዲሁም ደግሞ በጋራ ሆነን አብረን ከውጭም ከውስጥም የሚያነኳክሱንና የሚያጠቅላሉን ጥላሸት ጭምብል ለባሽ የጠራራ ፀሐይ ውስጥ ጥቁር መጋረጃ ነገር ግን መጋረጃው ለሰው የማይታይ ለራሱ የተጨፈነበትን ምን ገፍበት የጋራ ትብብር ሊኖረን ይገባል። ከመንግስታችን ጎን በመቆም አብረን በጋራ ሆነን ከመንግስትም ጋርም ተቃዋሚ ፓርቲዎችም ገዢ ፓርቲዎችም ተቃዋሚ ፓርቲውም ሌሎችም ሃይማኖት ተቋማቱም ሌሎችም እንደዚሁም ተቋማዮች ወጣትን ምንመራው ተቋማቶችም የኢትዮጵያ ወጣቶች ምክር ካውንስልም ወይም ምክር ቤቱም በጋራ ሆኖ አብረን ወደ ጋራ ፍላጎታችን ከጋራችን ፈተና የምንወጣበት ከአብሮነታችን ችግር ውስጥ የምንላቀቅበት ወደብም ይሁን አሰብም ይሁን ቀይ ባህርም ይሁን ባህር በርን እንዲኖረን ብቻም ሳይሆን የጋራ ሰላማችንን እንድናስጠብቅ በሰሜኑም በደቡቡም በምስራቅ መሃል ከተማም ያለውን ጦርነቱን ባለንበት ቆመን አስቆመን አብረን ሆነን በጋራ እኩል ሆነን ሱፍ ለብሰን ጥጥቅ ታጠቀው ብረትን የለበሰው ሚሊተሪ የለበሰው ሱፍ ለብሶ ሻሚዝ ለብሶ ቁጭ ብሎ በጠረጴዛ ዙሪያ ፈተን አብረን ሆነን የጋራ ልማታችንን የጋራ እድገታችንን አብረን ያለንን አንድ መዳፋችን ኢትዮጵያ ነች። ኢትዮጵያን በጋራ የምንገነባበት እንቧን የምናብስበት ፊቷን የምንጠርግለት ልቧን የምንዳስሳት ፈጣሪ ይርዳን። በርትታችሁ ጠንክረን አብረን እንቆም እላለሁ። በርትታችሁ ጠንክራችሁ እንድንሄድ ለወደፊትም አስፈላጊ በሆኑ ነገሮች ላይ እየተፈላለግን ምን ነጋገር ይሆናል።
በተደጋጋሚ በተዘዋዋሪ በአስፈላጊነቱ እየወጣን ማናችንም ሐሳብን ብልህነት የተሞላበት ቀናነት ያለበትን አስተሳሰብ እንነጋገር። ጨፌ ወጣቶች ሁለገብ ህብረት ስራ ማህበር ጤፍን በየቤታችሁ በመኪናችን ጥራት ያለውን ማምጣታችን የጥራት ጉድለት እንኳን ካለ በነገሩን ልክ ስንቀይርላቸው እየቀየርንላቸው ስንወስድላቸው እየቀለምናቸው እያቀረብንላቸው ልጆቻችንን እየተላላክንላቸው ያለን በዓልን ጠብቀን ችግራችን ብለን በዓልን እንደ በዓል እንደ ወጣትነት ሳናሳልፍ በድካም አሳልፈን በእለቱ ምናርፍ ልጆችንን እየጣርን እየጋርን እየለፋን ያለን የወገብ ወገሻ ምስጋናው ትንፋሽ ነው እንደተባለ ሁሉ መከራ ያበሉ ይገኛሉ። ከአቅማችን በላይ በሆኑ ነገሮች ላይ በዝርዝር ሁኔታ ማን ናቸው የሚለውን እስኪናደርስላቸው ድረስ ማናቸውም ሰዎች የጨፌ ወጣቶችን ህልውናን ለማስጠበቅ የሚመለከተው አካል እንዲደርስልን ስንል እና አስፈላጊ ሆነን ትብብር እንድታደርጉልን ጥራችንን እናቀርባለን። ከዚህ ጋር ተያይዞ ግን የኢትዮጵያ ህብረት ስራ ኮሚሽንን እጅግ በጣም እናመሰግናለን። እንዲሁም የአዲስ አበባ ህብረት ስራ ኤጀንሲ ያውኑ ዳይሬክተሯን እጅግ በጣም እናመሰግናለን። ሌሎች እንግዲህ ከንቲባ ቢሮ ገብቷል፣ የገባ ቤቶታ አለ። የኢትዮጵያ ህብረት ስራ ኮሚሽንም ሰነድ የገባ አለ። እንግዲህ ከእግዚአብሔር ጋር እንጠብቃለን። የተለያዩ አጣሪ ኮሚቴ እየተቋቋመ አለ። እኛ ሪቮንግ ገንዘብ ፈንድም የተጠቀምን ነገር የለም። ይልቁን እስከስረንበታል። ሁለተኛ በራሳችን የምንሄድበት ነገሮችን ሁሉ ቀርቦ ሊመረምሩ ቀርቦ ሊጠይቁን ችግራችን ሊረዱ ይገባሉ። ከተማዊ እውቅና ሊሰጠን ይገባል። ስለዚህ በተቻለ መጠን ሁላችሁንም ኑሯችሁ ነው። የእናንተ ኑሮ መወደድ የኛም ኑሮ መወደድ ነው። ይሄ ሁሉ ፈተናም እያለ ግን ምንም አይነት ጨፌ ወጣቶች ሁለገብ ህብረት ስራ ማህበር አባላትና እንዲሁም ደጋፊዎችና የከተማችን ነዋሪ የአዲስ አበባ ነዋሪዎች በሙሉ በየ11ዱም ክፍለ ከተማ ላይ ያሉ አባላቶቻችን አሉ። አገልግሎቱ ይቀጥላል። አሁንም አገልግሎታችን እየቀጠልን ያለ ነው። የሚመለከተው አካል እንዲመረምርልንና በተለይ የአዲስ አበባ ቅርንጫፍ ብልጽግና ጽህፈት ቤት ፖለቲካዊ እይታ ውስጥ አስገብቶ ወርዶ እንዲያየው ልናሳስብ እንወዳለን። የአዲስ አበባ ከተማ ቅርንጫፍ ስነ ምግባርና ጸረ ሙስና ጠለቅ ብሎ ገብቶ እንዲያዩ እንፈልጋለን። የአዲስ አበባ ከተማ ከንቲባ በቀጥታ በዋንነት ባለቤትነት እንዲያይልን እንፈልጋለን። ኑሯችን ሁሉ ይስተካከላል። ምርቱን ማቅረብ እንቀጥላለን። ታሽጎ ያሉት አንድ መጋዘን ናቸው የታሸጉት። የታሸገው መጋዘን ከ500 ኩንታል በላይ ጤፍ ላይ ነው የታሸገው። ከታሸገበት ዛሬ 10 ቀን ነው። 10 ቀን ሙሉ 500 ኩንታል ላይ ጤፍ ላይ ሲታሸግ 1 ኪሎ ጤፍ 150 ብር ገብቶ በከተማ ላይ ጤፍ ላይ ያሳደደ ጤፍ ላይ ማሸግ ማለት የህብረት ስራ ማህበራትን ንግድ ቢሮ ማሸግ ማለት ይሄ አዋጅ ተቀባይነትን አጥቷል ማለት ነው። ህልና አጥቷል ማለት ነው። ንግድ ቢሮ ህብረት ስራ ማህበራት ስራ ውስጥ ጣልቃ አይገባም ይላል። ፖለቲከኛም አይገባም ይላል። የህብረት ስራ ማህበራት ከፖለቲካ ነፃ ናቸው። መንግስትም በህብረት ስራ ማህበራት ጣልቃ አይገባም። ህብረት ስራ ማህበራትም በመንግስት ስራ ጣልቃ አይገቡም ይላል። ነገር ግን መንግስታዊ ተልእኮን ይዋጣሉ ይላል። ፖለቲካ ውስጥ ነው ጣልቃ ማንገባ እንጂ ህብረት ስራ ማህበራት የመንግስትን ስራ እንሰራለን፣ ተልእኮን እንፈጽማለን። ነገር ግን ህብረት ስራ ማህበር ውስጥ ንግድ ቢሮ ጣልቃ ገብቶ ይህንን ህብረት ስራ ማህበር በአዋጅ 985/2009 መሰረት የተደራጀውን ህብረት ስራ ማህበራት ውስጥ ጣልቃ ገብቶ መጋዘኑን እስከ ማሸግ ድረስ የደረሰበት የትኛው የፖለቲካ ውሳኔ በየትኛው አዋጅ እንደሆነ የአዋጅ አንቀጽ እንኳን ባልተጠቀሰበት ሁኔታ መጋዘናችን ለምን እንደታሸገ አናቅም። ይህንን የሚመለከተው አካል በአፋጣኝ በመጋዘናችን መታሸግ ላይ ምላሽ እንዲሰጠን ለክብርት ከንቲባችንም ለአዲስ አበባ ክብርት ከንቲባ ቢሮ ቀጥታ ከኮሚሽን የተጻፈ ደብዳቤ አስገብተናል። ከራሳችን ቢሮ የጻፍነው ደብዳቤ አስገብተናል። ለአዲስ አበባ ህብረት ስራ ኤጀንሲ አስገብተናል። ለራሱ ለንግድ ቢሮ ጽህፈት ቤት ኃላፊ አስገብተናል። ይሄንን እንግዲህ ምላሽ እየጠበቅን ያለ ነው። ይሄንን በአፋጣኝ ምላሽ እንፈልጋለን። እኛ በዚህ ቅጥር ግቢ ውስጥ ዱቄት ፋብሪካ የዳቦ ማምረቻ ምክንያቱም የዳቦ ችግር አለ ከተማችን ላይ ዳቦ ችግር መቅረፍ አለብን። የዱቄት ማምረቻ መጀመር አለብን። ስንዴ ላይ የሚሰሩት አባሎቻችን ከ15400 አባላት በላይ ያለው ማህበር ነው። ይሄ ማህበር የአርሶ አደር ልጆችን አብዛኛውን እንደመያዛችን መጠን ስንዴ እንደመኖሩ መጠን
በተቻለ መጠን ፋብሪካት እንዲሆን ፕሮፖዛላችን አስገብተን ስናበቃ የፕሮፖዛላችን መልስ ጭራሹኑ ተሰጥቶን የነበረውን መጋዘን ማሳሸግ ሆኗል። ስለዚህ ፕሮፖዛላችን መልስ እንዲያገኝ ጥያቄያችንም መልስ እንዲሰጠን ታሸገው መጋዘንም በአፋጣኝ እንዲከፈትልን በወጣትነት መላውን ወጣትን በመወከል የኢትዮጵያ ወጣቶችን አይምሮ ቅስም መንካት የለባቸውም። ተነሳሽነታችን ሞራል መንካት የለበትም። በአፋጣኝ ምላሽ እንዲሰጠን በዚሁ አጋጣሚ ረንም ማቅረብና እንዲሁም ማሳሰብ ወዳለው እርምት እንዲደረግና እርምት የተደረገውን አካልም እንዲያሳውቁን እንፈልጋለን። አመሰግናለሁ።